ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የኦንላይን ስራ በቀን ቢያንስ እስከ $10 ድረስ የሚከፍለን አሪፍ አፕ አስተዋውቃችኋለሁ። ልክ እንደዚህ ሲመጣ ጎግላችንን እንመርጣለን። የጎግል አካውንታችንን ከመረጥን በኋላ ልክ እንደዚህ ሲመጣልን ሀገር እንመርጣለን። ያለንበትን ሀገር እሱን እንመርጣለን። ጾታ እንመርጥለታለን። እንደዚህ ከመረጥን በኋላ ጆይን እንልና እንገባለን ማለት ነው። ልክ ስንገባ አፑ ይሄን ይመስላል። ስንገባ የሚያሳየን ልክ እንደዚህ ይመጣል። ኤክስ ብለን እንወጣና ቀጥታ መጀመሪያ ምንድነው የምናደርገው? ከታች የሰው ምልክት ያለችበት ጋር እሷ ጋር እንገባና ኤጀንሲ ላይ እንገባለን። ኤጀንሲ የሚለው ጋር መግባት አለብን። ጆይን ኤጀንሲ ካልሞላን አሻራ መስጠት ስለማንችል ማለት ነው። ልክ እዚህ ጋር ጆይን ኤጀንሲ የሚለው ከላይ ያለው ጆይን ኤጀንሲ ጋር እንገባለን። አይዲ እዚህ ጋር እንሞላለን ማለት ነው። አይዲ እዚህ ጋር እንሞላለን 21 71 76 711 ከዛ በመቀጠል ኔክስት። ልክ እንደዚሁን ቬሪፋይ ናው የሚል ይመጣልናል። ቬሪፋይ ናው የሚለውን እንነካውና ልክ እንደዚህ ይመጣ። ከላይ የካሜራ ምልክቷን ስንነካ ካሜራ ይከፍትልናል። ልክ ካሜራ እንደከፈተልን ብርሃን ባለው ቦታ መብራት አለበት ጋር ጠጋ ብለን በደንብ መታየት አለበት። አሻራውን እንዲቀበለን ጨለማ ምናምን ከሆነ ስለማይቀበል ማለት ነው። ልክ እንደዚህ አድርገን እናነሳለን። ስናስገባለት ልክ እንደዚህ ይመጣል። ከላይ እንደምታዩት ልክ እንደዚህ ሲያመጣልን ፊታችንን ብቻ እናነሳለን። ከታች ስታርት ቬሪፊኬሽን ስንለው ኢን ሪቪው ይለናል ማለት ነው። ሲቀበለን ካልተቀበለን ፊልድ ይላል። ድጋሚ አንስተን አስተካክለን እናስገባለን ማለት ነው። አፑና አፕዴት ስለተደረገ በጣም አሪፍ ነው። በተለይ ደግሞ ኤጀንት ሆናችሁ የምትሰሩ ከሆነ በጣም አሪፍ ነው። በስራችሁ ልጆችን የምትመዘግቡ ከሆነ ኮሚሽኑ አንሊሚትድ ነው፣ ገደብ የለውም። አሁን ተስተካክሏል አፕዴት ስለተደረገ ማለት ነው። ልክ እንደዚህ ነው የሚመጣልን። ታክሱ ጋር ስንገባ ይህ ቬሪፊኬሽን የሚለው አሻራችን ሲቀበለን ይሄ ይጠፋና ታክስ ዝርዝሩን ያመጣል። በቀን 6000 ዳይመንድ ይሰጣል። 100,000 ሲሞላ ነው $10 እናውጣው። በኢትዮጵያ ደግሞ ስናወጣው 1700 ብር አካባቢ ማለት ነው የሚሰጠን። ለ7 ቀን ዌልካም አለው 6000 ይሰጠናል። ከታች እነዚህ ስፒኖችን እናዞራን 3 ትኬት ይሰጠናል። እዚህ ጋር ስፒን እናደርጋለን። ስፒን ስናደርግ ከሚዞሩት ውስጥ ዊዝድሮው የሚል አለ። ዊዝድሮው ላይ በሚደርስበት ሰዓት ወዲያውኑ ማውጣት እንችላለን ማለት ነው። ይሄ ኢንቫይት በማድረግ ነው። ይህንን ሰዎችን ሊንኩን በመላክ ኢንቫይት ሊንኩን ስትልኩ እነዛ ሰዎች በእናንተ ሊንክ ሲያወርዱ ልክ ስፒን እንድታደርጉ እሱን ፍቃድ ይሰጣችኋል እዚህ ጋር ማለት ነው። ይህ ተጨማሪ ታክስ ነው፣ እንደ ቦነስ ነገር ማለት ነው። በማስገባት ኢንቫይት በማድረጋችሁ ብቻ የምትጠቀሙበት። እንደምትመለከቱት እንደዚህ አድርገን ስፒን አድርገን እንጨርሳለን። ልክ እንደዚህ አድርገን ኢንቫይት ፍሬንድ የሚለውን ኮፒ ያደርግልናል። ስንነካው እሱን በቴሌግራም በዋትስአፕ ወይም ሼር እያደረግን ሰዎችን መጋበዝ ማለት ነው። እና አፑ በጊፍት አለው። ጋምፕል በመጫወት
ዳይመንዳችሁ ቶሎ እንዲሞላ ከፈለጋችሁ ኮይናችን በመግዛት ጋምፕል፣ እነዚህ የምታዩቸው ጋምፕል የምናደርግባቸው ናቸው። በኮይን እየቀየርን እነዚህን ጋምፕል እያደረግን ለራሳችን ትልልቅ ጊፍቶችን በመስጠት ነጥባችንን ቶሎ 100 ሺህ እንዲሞላ የምናደርግበት አንዱ መንገድ በጋምፕል ነው፣ በጊፍት ማለት ነው። ሌላው ደግሞ ጌም አለው። ጌም ብዙ አይነት ጌሞች አሉ። ጌሞችን በመጫወትም እንደዚሁ በኮይን ጌሞችን እየተጫወት በሱም ደግሞ ዳይመንዳችንን ማሳደግ እንችላለን። በጣም ቀላል አፕና ቀለል ያለ ነው። ለመስራት ምንም የሚያስቸግር ነገር የለውም። ቀላል ነው ሁሉም ነገር። ለ7 ቀን 3 ሰዓት ነው የምትቀመጡት። ከ7 ቀን በኋላ 2 ሰዓት ነው ታክሱ ማለት ነው። ያን ደግሞ ስቲል ሊድ አለው። አካውንታችሁ ባንቀሳቀሳችሁ ቁጥር ደግሞ የቀን የሚሰጣችሁ ታክሱ እየጨመረ ነው የሚሄደው፣ ይጨምራል። ልክ እንደዚህ ነው። የኔን አካውንት ላሳያችሁና ዊዝድሮ የምናደርግበት እዚህ ዳይመንዱን በመንካት ዊዝድሮ የሚል አለው። በፈለግነው ማውጣት ይቻላል። በንግድ ባንክ፣ በአቢሲኒያ፣ በቴሌብር፣ ባይናንስ አለው። በባይናንስ ልክ ዊዝድሮ የሚለውን ስትነኩት ልክ እንደዚህ ይመጣል። እኔም በባይናንስ ነው የምጠቀመው። ከላይ አንድ ቁጥር ስጽፍ በ100 ሺህ ስለሚያባዛው 100 ሺህ ካልሞላ ማውጣት አይቻልም። አሁን የኔ 100 ስላልሞላ እዚህ ጋር አሁን ያለው ነጥብ 100 ስለማይሞላ ማውጣት አይቻልም። ለማሳየት ያክል ነው እዚህ ጋር። ይህን ከሞላን በኋላ ከታች ኮንፊርም ስንለው 100 በሞላንበት ሰዓት ማውጣት እንችላለን። ልክ እንደዚህ ነው የምትሞሉት ፎርሙን። እኔ ባይናንስ ስለሆነ ነው። የባይናንስ ካላችሁ እንደዚህ አድርጋችሁ ትሞላላችሁ። ንግድ ባንክም ከሆነ ልክ እንደዛው አካውንታችሁን፣ ስማችሁን ጠይቃችኋል። እሱ ጋር መጻፍ። በመቀጠል ደግሞ ኤክስቼንጅ እዛው ጋር አድርገን ሌብላችን ለማሳደግ ኤክስቼንጅ የምናደርገው እዚህ ጋር ነው። ራንደም የሚለውን ጋር እንገባለን። ራንደም ኮይን የሚለውን ስንነካው እዚህ ጋር መጠኑን እንጽፋለን። 100 ብለን ስንጽፍ 90 ሺህ አድርጎ ይቀይርልናል። ወደ 90 ሺህ ኮይን ነው የሚቀየርልን። 90 ሺህ ኮይን ነው ሲቀየር ማለት ነው ኤክስቼንጅ ስናደርግ። እሺ ልክ እንደዚህ ነው። በቀላሉ ሊንኩን አስቀምጥላችኋለሁ ከታች። ድሮ ያደረኩትን ላሳያችሁ እንዴት እንደሚወጣ ማለት ነው። የኔ አሁን ይሄ ስራውን በጀመርኩ በ12 ቀን ውስጥ 3 ጊዜ አውጥቻለሁ ማለት ነው። ልክ እንደዚህ ነው። በጣም ቀላል ነው። ምንም የሚያስቸግር ነገር የለውም። እንደዚህ አድርገን በቀላሉ መስራት እንችላለን ማለት ነው። ሊንኩን ከታች አስቀምጥላችኋለሁ። ሆስት ሊንኩንም ኤጀንቱ ናችሁ ደግሞ መስራት የምትፈልጉም ካላችሁ የኤጀንት ሊንኩንም ከታች አስቀምጣለሁ። በፈለጋችሁት ገብታችሁ አፑን በማውረድ እኛ ጋር መቀላቀል አብረን መስራት እንችላለን ማለት ነው። ጥያቄ ካላችሁ መጠየቅ ይቻላል።